ሳልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይስ ጠይቁ ቀየርኩለት ማለት በቃ አንተ 6 ወር ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠኝ ቀየርኩለት። አንተ ማስጠናት አትችልም። ባይዘው ልጅሽ ምናግሪሽ ደደብ ነው። ደደብ ዲፕ ዳንቆሮ ነው። ልጅን እየሰደብኩ መሆኑ ነው። እኔ ባይዘው በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ያው ጭንቅላቱ ምን እንደሚያክል አባብራስ ግን ምንም አያውቅም። ስራው እኮ በማለት እኮ አይደለም ችግር እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ። ግን ልጅሽ ምንድነው? ደደብ ነው። አትሳደብ። ባይዘው ደህና ያስፈልግም ልጅሽ ነው። ምክንያቱም አንቺም ደደብ ነሽ ማለት። አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ተሳድበህን ብር ያምራል። እኔ ማሳዘነኝ አንድ ወር ልሰጠ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት። ደደቡ ነው። ታባርቆቲ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ዋስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታለም በእናትሽ ካላመንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለብነት አሉት እሱ ሆነ ነው ካላመጣ አለቅ ማን እና